አልገባኝም። ዝም የሚባል ነገር ነበር፣ ግን ያው ነገ አብረን ለመኖር እያሰብን ዝም ማለት ትንሽ አስቸጋሪ ነው እኮ። ዳጣ ምን ብላ ነው? ቀላል ነገር ነው ኤቢ፣ እንገናኝ ነው የምትለኝ። እንገናኝ ማለት ሲመስለኝ ከኔ ጋር የሆነ የፍቅር ሪሌሽንሽፕ ፈልጋ ነው። አይ ቲንክ በአንቺ የሆነ ማላውቀው ቅናት ያለባት ይመስለኛል። ውሸታ ኤቢ፣ ሙች አልዋሸሁሽም። ቴክስት ያደረገችልኝን እልክልሻለሁ። የአቶ ደረጀ ቤት በከባድ ስጋትና ጭንቀት ተውጧል። ዳጣ ስልኳን አጥብቃ ይዛ ወዲያ ወዲህ ትወዛወዛለች። ስልክ ለረዥም ጊዜ ጠርቶ ሲነሳ የናታን ድምፅ በጥድፊያ ይሰማል። ናታን የት ናችሁ? ምንድን ነው? ለምንድነው ስልክ የማታነሳው? ብላ በፍርሃትና በጭንቀት ጠየቀችው። ናታን በተረጋጋ ድምፅ ዳጣ መጀመሪያ አንቺ ተረጋጊ፣ ከዛ ለማየና ለኤቢ ንገሪያቸው ይላታል። ዳጣ ድንጋጤዋ እየጨመረ አረ በእናትህ ናታን ምንድን ነው የምታወራው? አባዬ ደህና አይደለም እንዴ ስትል ትጠይቀዋለች። አዎ ዳጣ አባዬ ደህና አይደለም። ከትናንትና ወዲያ ትንሽ የመኪና አደጋ ገጥሞት ነበረ። አሁን ሆስፒታል ነን ሲል እውነቱን ይነግራታል። ኤቢ የዳጣን ድንጋጤ ስታይ አባዬ ምን ሆኖ ነው ስትል ትጠይቃታለች። ዳጣ በቅጽበት አባዬ የሆነ ነገር ሆኗል፣ ሆስፒታል ነው ያለው ስትል ለኤቢ ትነግራታለች። እንሂድ እሺ በፍጥነት ስትል ቆይ ለማየ ንገራት፣ ናታን ንገራት ብሎኛል አለቻት። ኤቢ ግን በዚህ ሀሳብ አልተስማማችም። እማዬ ትደነግጣለች። መጀመሪያ እኛ አባዬ ያለበትን ሁኔታ ማየት አለብን ብለው በፍጥነት ተያይዘው ይሄዳሉ። በሆስፒታሉ ሲደርሱ አቶ ደረጀ ራሱን በደንብ አያውቅም። ኤቢ ከዶክተሯ ጋር በመነጋገር ሐኪሟ የኤክስሬይ እና የሲቲ ስካን ውጤቱን እየተመለከተች መኪና ሲገጨው መሬቱ ግንባሩን አግኝቶታል። በግንባሩ ፊት ለፊት በኩል የሚገኘው የአንጎል ክፍሉ ላይ ነው የተጎዳው። ትንሽ ደም ቆጥሯል ስትል ታስረዳታለች። ኤቢ በፍርሃት ተውጣ ዶክተር ይድናል አይደለ ስትል ትጠይቃታለች። ሐኪሟም ካልተጨናነቀና ከተረጋጋ የቤተሰብ እገዛ ካለው ለትንሽ ጊዜ ዝም ሊል ይችላል እንጂ ሙሉ በሙሉ ራሱን አይረሳም በማለት ተስፋ ትሰጣታለች። ኤቢም ወደ ቤተሰቦቿ ተመልሳ የአባዬን ጉዳይ ዶክተሯን አናግሬያታለሁ፣ ምንም አይሆንም፣ በቅርቡ ደህና ይሆናል ስትል ቤተሰቧን ካረጋጋች በኋላ የአባቷን እጅ ይዛ አይን አይኑን እያየች ደህና እንደሚሆንና በቅርቡ እንደሚድን ትነግረዋለች። ደረጀ ከሆስፒታል ሲወጣ ዝም ቢልም መናገር ባይችልም ቤቱ በሙሉ ስለሱ ይጨነቃሉ። ዳጣና ኤቢ ከአጠገቡ ቁጭ ብለው ይንከባከቡታል። ደረጀ ግን ምንም አይነት ምላሽ አያወጣም። ማርታን በክፍሏ ቁጭ ብላ ታለቅሳለች። ምንድነው አምላኬ ሆይ ሁሉን ነገር ተደራረበብኝ፣ ምንድነው እየተፈጠረ ያለው? ለልጆቹ ሲል ይኖር፣ ምንም አይሁን እያለች ትጸልያለች። በዚህ መሃል ቃዲስ የደረጀን ሁኔታ ለመጠየቅ ይመጣል። ዳጣ ከቃዲስ ጋራ ለብቻዋ ስትቀር ስለ አባቷ ጤንነት ይጠይቃታል። በመሃልም እማዬና አባዬ ተጣረቁ እንዴ ነውስ ሊለያዩ ነው ሲል ማውራት ይጀምራል። ዳጣም ይሄ ልጅ ኤቢን የቀረባት ለሀብት ሲል ነው እንዴ ብላ ለመፈተን ትሞክራለች። አሁን አባዬና እማዬ ሊለያዩ ነው፣ ንብረቱንም ይከፋፈላሉ፣ በዛ ላይ በጣም ባለሀብት ናቸው፣ ብዙ ቤትም አላቸው ስትል ነገሩን በግልጽ እንዲያወጣላት ታበረታተዋለች። ቃዲስ ግን በዳጣ ፈተና አልተሸወደም። ዳጣ በዚህ ሰዓት ስለ ርስትና ስለ ገንዘብ ማውራት ጥሩ አይደለም፣ በዚህ ሰዓት ስለ አባቴ ጤንነት መጸለይ ነው የሚቀድመው ሲል ይመልስላታል። ዳጣ ግን ነገሮችን እስከ ጥግ ድረስ ለማጣራት ስለፈለገች ከቃዲስ ጋራ በድብቅ ለመገናኘት ቀጠሮ ትይዛለች። ኤቢ በአባቷ አልጋ አጠገብ ተቀምጣ ደረጀ መናገር ባይችልም አይኖቹ በሀዘን ተሞልተዋል።
ተሞልተዋል። ኤቢ ደብተርና እስክሪብቶ አቅርባለት አባዬ የምትፈልገውን ነገር መጻፍ ካለብህ ጻፍልኝ አግዛለሁ ትለዋለች። ደረጀም በዝምታ ይመለከታታል። ኤቢ ወደ አባቷ ጠጋ ብላ በቆራጠኝነት አባዬ አትጨነቅ፣ ሁሉም ነገር ይስተካከላል። እማዬም ይቅርታ ታረግልሃለች። እንዴት እንደምትወደው እኮ አታውቅም። ሆስፒታል ሆና ስታለቅስ ነበረ። መጎዳትንም ስትሰማ እንዴት ደንግጣ እንደመጣች። አሁን ለጊዜው ብትናደድም ይቅርታ ታደርግልሃለች። ለዚህ ሁሉ ጠባችሁ መንስኤ የሆነችውን ሰላም ደግሞ ከስሻታለሁ። ከዛሬ ያደረጋችሁትን የስልክ ንግግር ቅጂ ፍርድ ቤቱን ጠይቄ ተፈቅዶልኛል። ዋና መስሪያ ቤት ደብዳቤ አቅርቤያለሁ። በሰከርክበት አጋጣሚ አስገድዳ ከሆነ የደፈረች 5 ዓመት ትታሰራለች እያለች ትነግረዋለች። ደረጀ ምንም ሳይመልስላት በጸጥታ ሆኖ በጉንጮቹ እንባ ይወርዳሉ። ቀዲስ ለኤቢ ደውሎ በአባቷ ሁኔታ ካጽናና በኋላ ስለ ዳጣ ይነግራታል። ዳጣ ግን ትክክለኛ እህትሽ ናት? ከአሁን በፊት ጠይቄሽ ነበር፣ በድጋሚ ልጠይቅሽ፣ ባህሪዋ ሊገባኝ አልቻለም። ምንድነው የተፈጠረው? ምንድነው ስትል ጠየቀችው። ኤቢ ዳጣ ደስ የማይል ነገር እያሳየች ነው። ከኔ ጋራ የፍቅር ግንኙነት የምትፈልግ ይመስለኛል። ቴክስት ያደረገችልኝን እልክልሻለሁ ሲል የዳጣን ጽሑፍ ይልክላታል። ኤቢ በሁኔታው በከፍተኛ ትደነግጣለች። ዳጣ ፊት ለፊት ታፈጥባታለች። በዳጣ እና በኤቢ ሁኔታ ግራ የተጋባው ናታንም በመካከላቸው ሆኖ ያያታል። በተመሳሳይ ሰዓት ደረጀና ማርታ አሰቃቂ የልብ ስብራት ያወራሉ። ዝናሽ ለደረጀ ጀርባዋን ሰታ ተቀምጣ በሀዘን ተሰብራ ትናገራለች። ደረጀ የኛ ህይወት የኛ ትዳር እንዳይጠገን ሆኖ ፈርሷል። ልጆቻችን ጎረቤቴን ማየት እስካፍር ድረስ አንገቴን ደፍቻለሁ። ይህ መኝታ ቤት ካላንተ መቃብር ነው። እኔ ደግሞ ሳልሞት መቃብር መሆን አልፈልግም። አገግመ ስትነሳ በወግና በስርዓቱ ንብረታችን እንከፋፈላለን። ፈጣሪ ጨርሶ ይማር ብላ ጥሎ ትወጣለች። ደረጀ በይቅርታና በእንባ ተሞልቶ በአይኖቹ የተመለከታት ድምፁ ሳያወጣ በውስጡ እያለቀሰ በጸጥታ ክፍል ውስጥ ብቻውን ይቀራል። ተመልካቾቻችን የዛሬው የታሪካችን ጉዞ እዚህ ላይ ያበቃል። በሚቀጥለው ክፍል እስከምንገናኝ ድረስ ታሪኩን ከወደዳችሁት ላይክ በማድረግና ለወዳጆቻችሁ በማጋራት እንዲሁም ሀሳብና አስተያየታችሁን በኮሜንት አጋሩን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ክፍል እስከምንገናኝ ድረስ ደህና ሰንብቱ።